በታሪኩ መጀመሪያ ላይ በመንገድ ላይ የሚጓዙ ሁለት አውቶቡሶች ይታያሉ። በእነዚህ አውቶቡሶች ውስጥ ወደ ትምህርት ክፍላቸው እየሄዱ ያሉ ብዙ ሴት ተማሪዎች አሉ። ከመካከላቸውም ውስጥ አንዷ ሚትስኩ ትባላለች። እሷ በጣም ቆንጆ ነች። በማስታወሻ ደብተሯ ላይ አንድ ነገር የጻፈች ሳለ ጓደኞቿ ሁሌ ትጽፊያለሽ፣ እንዲህ ማስታወሻ በመያዝ ምን ይገኛል? እዚህ ጋር ሁሉም እየተዝናኑ ነው፣ አንቺ ለምን አትዝናኝም? ይሏታል። ይሄን ብላ ጓደኛዋ ማስታወሻ ደብተሯን ስትነጥቃት እስክሪፕቶዋ መሬት ላይ ይወድቅባታል። እስክሪፕቶዋንም ለማንሳት ልክ ስታጎነብስ አንድ ነገር በጣም በፍጥነት መጥቶ ሁሉንም አውቶቡሶች ከነተማሪዎቻቸው በመሃል ለሁለት ሲሰነጥቃቸው እናያለን። በዚህም ምክንያት ሁሉም ልጃገረዶች ለሁለት ተቆርጠው ያልቃሉ። ሚትስኩ ቀና ስትል የሆነውን ነገር አይታ በጣም ትገረማለች። እስክሪፕቷን ለማንሳት በማጎንበሷ ብቻ ተረፈች። በጣም ደንግጣ ከአውቶቡሱ ወርዳ መሮጥ ትጀምራለች። እዚህ ጋር ሁሉንም እየቆረጠ ያለው ነገር ሌላ ምንም ሳይሆን አየር ወይንም ንፋስ እንደሆነ እንረዳለን። አሁን ይህ አየር ሚትስኩን ማሳደር ጀምሯል። ሚትስኩ የጮች በከፍተኛ ፍጥነት መሮጥ ትጀምራለች። በምትሮጥበት ጊዜ ከፊት ለፊቷ አራት ልጃገረዶችን ታያለች። እንዲያጎነብሱ ትነግራቸዋለች። ነገር ግን በጣም ዘግይተው ስለነበሩ አየሩ እነሱንም ለሁለት ይሰነጥቃቸዋል። ሚትስኩ ግን አንዷን ልጃገረድ ማዳን ትችላለች። ከጥቂት ጊዜ በኋላ በብስክሌት የሚጓዙ ልጃገረዶች ታያለች። እነሱንም ለማዳን ትሞክራለች። ነገር ግን አየሩ በጓደኛዋ ላይ ያደረገውን በእነሱም ላይ ይፈጽማል። በዚህ መሃል ያዳነቻት ልጃገረድ እዛው በማይታየው ነገር ትገደላለች። ሚትስኩ አሁን በጣም ፈርታ ወዲህና ወዲህ ትሮጣለች። ወደ አንድ ወንዝ ስትጠጋ በወንዙ ውስጥ ቀድሞ በዚያ በማይታየው አየር ተቆርጠው የወደቁ ብዙ አስክሬኖችን ታያለች። ከአንድ አስክሬንም ላይ ልብስ ወስዳ ትቀይራለች። በሚቀጥለው ትዕይንት ሚትስኩ በእግር ስትጓዝ ወደ አንድ ትምህርት ቤት ትደርሳለች። እዚያ ብዙ ሴት ተማሪዎች አሉ። ዩኒፎርማቸውም ከሚትስኩ ዩኒፎርም የተለየ ስለሆነ ይህ የዚያ ትምህርት ቤት ተማሪ እንዳልሆነች ያሳያል። ድንገት አንዲት ልጃገረድ ወደ ሚትስኩ መጥታ እንዴት ነች ትላታለች። በታሪኩ መሰረት ልጅቷ የቅርብ ጓደኛዋ ነች። ነገር ግን ሚትስኩ የእውነት የቅርብ ጓደኛዬ ነች ብላ ተጠይቃታለች። የሆነው ነገር ሁሉ ግራ ስላጋባት በከፍተኛ ድንጋጤ ውስጥ ነች። እዚያ ላይ ሚትስኩና የቅርብ ጓደኛዋ እርስ በእርሳቸው በጣም እንደሚዋደዱ እንደነበር እንረዳለን። ድንገት ኃይለኛ ነፋስ ሲነፍስ ሚትስኩ ፈርታ እየሮጠች ወደ ህንፃው ትገባለች። ጓደኛዋ ሁኔታው ስላልገባት ለምን እንደዚህ ትንቀጠቀጫለሽ? ምን ሆነሻል? ብላ ትጠይቃታለች። ሚትስኩም የነፋስ ሽቦታ መጥቶ እንዴት የትምህርት ቤት ጓደኞቿን ሁሉ ቆርጦ እንደሄደ ለጓደኛዋ ትነግራታለች። ጓደኛዋም ወደ ውጭ በመውጣት እጇን ወደ ውጭ በማስወጣት ይህ ተራ አየር ነው፣ ሌላ ምንም አይደለም ትላታለች። ሚትስኩም ትንሽ ሰላም ይሰማታል። ምናልባት ይሄ ሁሉ ነገር ህልም ሊሆን ይችላል ብላ ታስባለች። ከዚያም የሚትስኩ ጓደኛ ሌሎች ሁለት ጓደኞቿን ይዛ ትምህርት ለመፎረፍ እቅድ ታወጣለች። አራቱም ልክ ከክፍል ሊወጡ ሲሉ አስተማሪዋ መታ ታያቸዋለች። ነገር ግን አምልጠው ይሮጣሉ። ሮጦም ወደ አንድ ሐይቅ ይደርሳሉ። እዚያም የሚትስኩ ጓደኛ ስለ ሚትስኩ ህልም ለሌሎቹ ትነግራቸዋለች። አንዷ ልጅ ምናልባት እውነተኛ ሊሆን ይችላል፣ ልክ እንደ መስታወት ዓለም ከዚህ ዓለም ተቃራኒ የሆነ ነገር ሊኖር ይችላል ትላለች። ልጅቷ ሐይቁ ውስጥ ድንጋይ ወርውራ እኔ እዚህ ድንጋይ ወርውር ያለው ነገር ግን በሌላኛው ዓለም ላላደርገው እችላለሁ ትላለች። ድንገት ከሐይቁ ውስጥ አዞ ወጥቶ አንዷን ልጅ ይበላታል። ከዚያም ልጅቷ አየሽ፣ በዚህ ዓለም የሚሆነው በዛኛው ዓለም አይሆንም፣ እሷ በሌላኛው ዓለም አዞ በልቷታል፣ እዚህ ግን ደህና ነች ትላታለች። ከሐይቁ አጠገብ አንድ አልጋ ይታያል። አራቱም ከአልጋው ላይ ትራስ አንስተው መጫወት ይጀምራሉ። በዚህ መሃልም ሁለት ልጃገረዶች ከሩቅ ሆነው ሲያዩአቸው እናያለን። አንዷ የሙሽራ ልብስ ለብሳለች፣ ምክንያቱም ሁለቱም ልጃገረዶች እርስ በእርስ ተጋብተዋል። ከጓደኞቿ አንዷ በዚህኛው ዓለም የማይቻለውን ነገር ማድረግ አለብን፣ ምክንያቱም እጣ ፈንታችን ቀድሞ ተጽፏል፣ እኛ ግን ልንቀይረው እንችላለን ትላለች። ከዚያም በኋላ ወደ ትምህርት ቤታቸው ተመልሰው በሚቀጥለው ክፍለ ጊዜ ወደ ክፍል ይገባሉ። ሚትስኩ አጠገቧ አንድ ትራስ ወድቆ ታያለች። ያንን ትራስ ለማንሳት ልክ ስታጎነብስ አስተማሪዋ በጠመንጃ መላው ክፍል ላይ መተኮስ ትጀምራለች። ሚትስኩ ቀና ስትል ሁሉም የክፍል ተማሪዎቿ ተገድለዋል። ልክ እንደ ህልሟ በዚህም ጊዜ ተረፈች። አስተማሪዋ ወደ ሚትስኩ ጠጋ ብላ ትምህርት ለማቋረጥ እንዴት ደፈርሽ? አንቺም መሞትሽ አይቀሬ ነው ትላታለች። በዚያም ቅጽበት ሁለት ልጃገረዶች መጥተው ሚትስኩን ይዘው ለማምለጥ ይሞክራሉ። ሌላ አስተማሪ መጣ እነዚያን ሁለት ልጃገረዶች ትገላቸዋለች። ሚትስኩ ከተረፉት ተማሪዎች ጋር ወደ ውጭ ትሮጣለች። ነገር ግን የትምህርት ቤቱ አስተማሪዎች ሁሉ ተማሪዎች ላይ መተኮስ ይጀምራሉ። ተማሪዎችም ቶክሱን አምልጠው ወደ ውጭ ሲወጡ አየሩ ሁሉንም ቆራርጦ ይገላቸዋል። ሚትስኩም እንደገና ብቻዋን ትቀራለች። ከዚያም አምልጣ ሰዎች ወደሚበዙበት ቦታ ወደ ፖሊስ ጣቢያ ትሄዳለች። ሁሉንም ነገር ለፖሊሷ ስትነግራት ፖሊሷ ግን የትምህርት ቤት ዩኒፎርም አለበሽም ትላታለች። መስታወት ስታይ ሚትስኩ መልኳ ሙሉ በሙሉ እንደተቀየረ ታያለች። ሰዎች ሚትስኩ ብለው ሳይሆን በሌላ ስም ይጠሯት ነበር።
እዚህ ላይ ልታገባ እንደሆነ እንረዳለን። ፖሊሷም ወደ ሰርጓ ትወስዳታለች። ሰዎች ሁሉ እንኳን ደስ አለሽ ይሏታል። ቤተክርስቲያን ሲደርሱም ሚትስኩ የቅርብ ጓደኛዋ እዚያ ታገኛታለች። ሚትስኩ ይሄ ሁሉ ምንድነው ብላ ስትጠይቃት ጓደኛዋ አሁን ዝም በይ፣ በአንድ ሰው ቁጥጥር ስር ነን፣ እኔ የምልሽን ብቻ አድርጊ ትላታለች። የሰርግ ልብሷን አልብሳ ወደ ውስጥ ልካታለች። የሰርጉ ስነ ስርዓት ሲጀመር ልጃገረዶቹ ይሳለቁባታል። ይህንን ያየችው ጓደኛዋ ልጃገረዶችን አንድ በአንድ መግደል ትጀምራለች። ሚትስኩ ወደ ሙሽራው ስትጠጋ በሙሽራው ፋንታ አንድ የሬሳ ሳጥን ቆሞ ታያለች። ሳጥኑ ሲከፈት አንድ ትልቅ አሳማ ይወጣል። ሚትስኩ በጣም ፈርታ በተሰበረ ጠርሙስ አሳማውን ተወጋለች። ከዚያም እርሷና ጓደኛዋ ከቤተ ክርስቲያኑ ይሸሻሉ። በበሩ ላይም ሁለት ልጃገረዶች ሊያስቆማቸው ቢሞክሩም ጓደኛዋ ትገድላቸዋለች። ሚትስኩ ወደ ሌላ አቅጣጫ ትሮጣለች። ምክንያቱም የሆነው ነገር ሁሉ በጣም ስህተት እንደሆነ ተሰምቷት በመንገድ ላይ በመስታወት ስትመለከት በድጋሚ መልኳ ተቀይሮ ትመለከታለች። ሚትስኩ ያለችበት ቦታ የሩጫ ውድድር የተካሄደ ነው። ልጃገረዶቹ መጥተው ጎበዝ ሯጭ ነሽ ለምን አትሮጭም ይሏታል። መሮጥ ስትጀምር በውስጧ ከፍተኛ ጉልበት ይሰማታል። ውድድሩንም ለማሸነፍ ትጥራለች። በምትሮጥበትም ጊዜ በትምህርት ቤት የተገደሉ ጓደኞቿን ታያለች። በዚያው ቅጽበት የቅርብ ጓደኛዋ ትመጣለች። ያ አሳማና በቤተ ክርስቲያኑ ያስቆማቸው የነበሩ ሴቶች ወደ እነሱ እየመጡ እንደሆነ ያስተውላሉ። በመሮጥ ላይም ሳሉ የተወሰኑ ልጃገረዶች ከዚህ ዓለም ውጭ እንዲወጡ ይነግሯታል። ሚትስኩ እየሮጠች ወደ አንድ ጭር ያለና ጨለማ ቦታ ትደርሳለች። እዚያም ዩኒፎርም የለበሱ ተማሪዎችን ታገኛለች። እነዚያ ልጃገረዶች እኛ ሙታን ነን፣ አንቺንም እንገልሻለን ይሏታል። ነገር ግን የሚትስኩ ጓደኛ መታ እነሱን በመምታት ሚትስኩን ይዛ ትሸሻለች። ጓደኛዋም ስሟን ጮክ ብላ እንድትጠራ ትነግራታለች። ሚትስኩም ስሟን ጮክ ብላ ስትጣራ ወደ ቀደመው መልኳ ትመለሳለች። ለጓደኛዋ እጇ ላይ ያለውን ሽቦ እንድትሰብርላት ትጠይቃታለች። ይህም ከዚህ ዓለም ለመውጣት ነው። ሚትስኩ ግን ጓደኛዋ ልትሞት ትችላለች ብላ ትፈራለች። ጓደኛዋ ስለምትወዳት ማድረግ አልፈለገችም። ነገር ግን በጣም ስትወተውታት ሽቦውን ትስብላታለች። በዚያው ቅጽበት የጓደኛዋ አካል ለሁለት ይከፈላል። በዚህም ቦታ አንድ በር ይታያል። በበሩ በኩል ስትወጣ ወደ ወንዶች ዓለም እንደመጣች ትረዳለች። እዚያም የሷ ፎቶዎች ያሉባቸው ፖስተሮች ተለጥፈዋል። አንድ ወጣትም መጥቶ አንቺ ወደፊት ውስጥ ነሽ ይላታል። ሚትስኩ ይህንን ስትሰማ ትዘላለች። ስትነቃ አንድ አዛውንት ቪዲዮ ጌም ሲጫወት ታየዋለች። በጌሙ ውስጥም ሚትስኩ አለች። አዛውንቱም ይህንን ጌም የሰራሁት እኔ ነኝ፣ እናንተን የምቆጣጠረውም እኔ ነኝ። አንቺ ከረጅም ጊዜ በፊት ሞተች ነበር፣ ነገር ግን በዲኤንኤ አንቺን በድጋሚ ሰራሁሽ ይላታል። ሚትስኩ ይሄ ጌም መሆኑን ስታውቅ ወደ ራሷ ዓለም መመለስ እንደምትችል ታስባለች። አንድ ሰው መጥቶ ወደ እሱ ሲጠራት አዛውንቱ ሚትስኩን የመጨረሻ ደረጃ እንድታጠናቅቅ ይነግራታል። ሚትስኩ ወደፊት ስትሄድ ጓደኛው ያለቻት ትዝ ይላታል። በዚህ ዓለም የማይቻል ነገር ካደረግሽ ከጌሙ ትወጫለሽ የሚለውን። ስለዚህ የዚያን ሰው ጉሮሮ አንቃ ከእኛ ጋር መጫወት ይብቃ ትለዋለች። ሚትስኩ የአዛውንቱን ምርኩዝ ወስዳ ወደ ውስጥ ከተዋለች። በዚህም ትሞታለች። አዛውንቱ ሚትስኩን እንዲህ ታደርጋለች ብሎ አልጠበቀም። እጣ ፋንታዋም ሙሉ በሙሉ ተቀይሮ በጌሙ ውስጥ ብትሞትም በእውነተኛው ዓለም ግን በሕይወት አለች። በመጨረሻም ሌሎች የሚትስኩ ገጸ ባህሪያትም በተለያዩ ምክንያቶች ራሳቸውን ሲገድሉ ይታያሉ። አሁን እነሱ የጌሙ አካል አይደሉም። በሚቀጥለው ትዕይንት ሚትስኩ በበረዶ ተኝታ ትታያለች። አሁን ወደ እውነተኛው ዓለምም ተመልሳለች። ይህ አእምሮ የሚያዞረው ታሪክ እዚህ ጋር ያበቃል። ቤተሰብ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። መልካም ጊዜ ይሁንላችሁ።